ስለ ራሳችን በእንግሊዝኛ ማውራት የ30 ቀን ትምህርት ዛሬ ሁለተኛው ፈተና ይኖረናል። ሰላም ውድ የቀላል እንግሊዝኛ ተማሪዎቼ እንደምን ቆያችሁ? እኔ ደህና ነኝ ይመስገን። የዛሬው ፈተናችን የሚሆነው ከቀን 11 እስከ ቀን 21 በተማራችሁት ትምህርቶች መሰረት ይሆናል ማለት ነው። ፈተናው ምርጫ ጥያቄ ሲሆን 21 ጥያቄዎች ናቸው። ሁሉንም ጥያቄዎች ከነ ምርጫቸው አነብላችኋለሁ። አንዱን ጥያቄ ለመመለስ 30 ሰከንድ ብቻ ይኖራቸዋል። ሁላችሁም ተዘጋጁ። ወደ ፈተናው እንሂድ። አንደኛ፣ አንድ ቡና እፈልጋለሁ ለማለት የትኛውን የእንግሊዝኛ ንግግር እንጠቀማለን? ኤ I want a coffee ቢ I don't want a coffee ሲ ኤ ኤንድ ቢ መልስ ናቸው። መልሱ ኤ I want a coffee። ቢ ላይ ያለው I don't want ብሎ ስለሚጀምር ዶንት የሚለው ቃል አፍራሽ ያደርገዋል። ስለዚህ ቡና አልፈልግም የሚል ትርጉም ይኖረዋል ማለት ነው። ወደ ቀጣዩ ጥያቄ እንለፍ። መማር እፈልጋለሁ ለማለት የትኛውን የእንግሊዝኛ ንግግር እንጠቀማለን? ኤ I want to learn ቢ I don't want to learn ሲ ኤ ኤንድ ቢ መልሳችን የሚሆነው ሁላችሁም እንዳገኛችሁት ኤ I want to learn። ቢ ላይ ያለው አሁንም ዶንት የሚለው ቃል ስለገባበት አፍራሽ ያደርገዋል። ስለዚህ መማር አልፈልግም የሚል ትርጉም ይይዛል። ወደ ሶስተኛ እንለፍ። ገንዘብ ያስፈልገኛል ለማለት የትኛውን የእንግሊዝኛ ንግግር እንጠቀማለን? ኤ I want money ቢ I need money ሲ I don't need money በደንብ አስተውሉ። መልሱ የሚሆነው ቢ I need money። ኤ ላይ ያለው I want money ማለት ገንዘብ እፈልጋለሁ። ሲ ላይ ያለው ደግሞ I don't need ስለሚል አፍራሽ ይሆንና ገንዘብ አያስፈልገኝም የሚል ትርጉም ይኖረዋል። መልሳችን ቢ ነው። ወደ አራተኛ እንለፍ። እሷ ደስ ትለኛለች ለማለት የትኛውን የእንግሊዝኛ ንግግር እንጠቀማለን? ኤ I like you ቢ I like him ሲ I like her መልሳችን የሚሆነው ሲ I like her። ኤ ላይ ያለው I like you ስንል ደስ ትይኛለሽ፣ ደስ ትለኛለህ። ቢ ላይ ያለው ደግሞ I like him ካልን እሱ ደስ ይለኛል። አምስተኛ ጥያቄ፣ ስራዬን እወዳለሁ ለማለት የትኛውን የእንግሊዝኛ ንግግር እንጠቀማለን? ኤ I hate my job ቢ I don't like my job ሲ I love my job መልሱ ሲ I love my job። ኤ ላይ ያለው I hate my job ካልን ስራዬን እጠላለሁ እያለን ነው። ቢ ላይ ያለው ደግሞ I don't like my job ካልን ስራዬ አልወደውም ወይም ስራዬ ደስ አይለኝም እያለን ነው። ስድስተኛ፣ ውሸት እጠላለሁ ለማለት የትኛውን የእንግሊዝኛ ንግግር እንጠቀማለን? ኤ I don't like lies ቢ I hate lies ሲ ኤ ኤንድ ቢ በደንብ አስተውላችሁ ስሩ። መልሱ ሲ ኤ ኤንድ ቢ።
ኤ ላይ ያለው አይ ዶንት ላይክ ላይ ስንል ውሸት ደስ አይለኝም ወይም ውሸት አልወድም እያልን ነው። ስለዚህ በሌላ ቋንቋ ውሸት እጠላለሁ እያልን ነው። ቢ ላይ አይ ሄት ላይ ስንል ውሸት እጠላለሁ እያልን ነው። ስለዚህ ሁለቱንም መጠቀም እንችላለን። ኤ እና ቢ መልስ ይሆናሉ። ሰባተኛ መኪና አለኝ ለማለት የትኛውን የእንግሊዝኛ ንግግር እንጠቀማለን? ኤ አይ ሃቭ ኤ ካር፣ ቢ አይ ዶንት ሃቭ ኤ ካር፣ ሲ አይ ዊል ሃቭ ኤ ካር። መልሳችን የሚሆነው ኤ አይ ሃቭ ኤ ካር። ቢ ላይ ያለው አይ ዶንት ሃቭ ኤ ካር ካልን አፍራሽ አድርገነዋል። ስለዚህ መኪና የለኝም። ሲ ደግሞ አይ ዊል ሃቭ ኤ ካር ካልን መኪና ይኖረኛል እያልን ነው። ወደ ስምንተኛ ስንመጣ ሚስት አለኝ ለማለት የትኛውን የእንግሊዝኛ ንግግር እንጠቀማለን? ኤ አይ ሃቭ ኤ ዋይፍ፣ ቢ አይ ሃቭ ኤ ሃዝበንድ፣ ሲ ኤ ኤንድ ቢ። መልሱ ኤ አይ ሃቭ ኤ ዋይፍ። ዋይፍ ሚስት ማለት ሲሆን ቢ ላይ ያለው አይ ሃቭ ኤ ሃዝባንድ የሚለው ባል አለኝ ማለት ነው። ሃዝባንድ ባል ማለት ነው። ወደ ዘጠነኛ ጥያቄ እንለፍ። ቤት ይኖረኛል ለማለት የትኛውን የእንግሊዝኛ ንግግር እንጠቀማለን? ኤ አይ ሃቭ ኤ ሃውስ፣ ቢ አይ ዶንት ሃቭ ኤ ሃውስ፣ ሲ አይ ዊል ሃቭ ኤ ሃውስ። መልሳችን የሚሆነው ሲ አይ ዊል ሃቭ ኤ ሃውስ። ኤ ላይ ያለው አይ ሃቭ ኤ ሃውስ ካልን ቤት አለኝ እያልን ነው። ቢ ላይ ደግሞ አይ ዶንት ሃቭ ኤ ሃውስ ካልን ቤት የለኝም። አስረኛ ጥያቄ ድመት ነበረኝ ለማለት የትኛውን የእንግሊዝኛ ንግግር እንጠቀማለን? ኤ አይ ሃቭ ኤ ካት፣ ቢ አይ ሃድ ኤ ካት፣ ሲ አይ ዊል ሃቭ ኤ ካት። ይህንንም ጥያቄ በደንብ ማስተውላችሁ ስሩ። መልሱ የሚሆነው ቢ አይ ሃድ ኤ ካት። ኤ ላይ ያለው አይ ሃቭ ኤ ካት ካልን ድመት አለኝ። ሲ ደግሞ አይ ዊል ሃቭ ኤ ካት ካልን ድመት ይኖረኛል። 11ኛ ጥያቄ ጓደኞች ነበሩኝ አሁን ግን የለኝም ለማለት የትኛውን የእንግሊዝኛ ንግግር እንጠቀማለን? ኤ አይ ሃድ ፍሬንድስ፣ ቢ አይ ዩዝድ ቱ ሃቭ ፍሬንድስ፣ ሲ ኤ ኤንድ ቢ። መልሱ ቢ አይ ዩዝድ ቱ ሃቭ ፍሬንድስ። ኤ ላይ ያለው አይ ሃድ ፍሬንድስ የሚለው ጓደኞች ነበሩኝ የሚል ትርጉም አለው። ነገር ግን አሁን ጓደኛ ይኑረን አይኑረን የሚገልጽ ነገር የለውም። መልሳችን የሚሆነው ቢ ነው ማለት ነው። 12ኛ ተማሪ ነበርኩኝ ለማለት የትኛውን የእንግሊዝኛ ንግግር እንጠቀማለን? ኤ አይ አም ኤ ስቱደንት፣ ቢ አይ ዋዝ ኤ ስቱደንት፣ ሲ ኤ ኤንድ ቢ። መልሱ ቀላል ነው። ቢ አይ ዋዝ ኤ ስቱደንት። ኤ ላይ ያለው ተማሪ ነኝ የሚል ትርጉም አለው። ጥያቄ ቁጥር 13 እየበላሁ አልነበረም ለማለት የትኛውን የእንግሊዝኛ ንግግር እንጠቀማለን? ኤ አይ አም ኢቲንግ፣ ቢ አይ ዋዝንት ኢቲንግ፣ ሲ አይ ዋዝ ኢቲንግ።
መልሳችን የሚሆነው ቢ አይ ዋዝንት ኢቲንግ። ኤ ላይ ያለው አይ አም ኢቲንግ ካልን እየበላው ነው። ሲ ላይ ደግሞ አይ ዋዝ ኢቲንግ ካልን እየበላው ነበር። ቢ ላይ ያለው አይ ዋዝንት ብሎ ስለሚጀምር አፍራሽ ነው። ስለዚህ እየበላው አልነበረም የሚል ትርጉም ይሰጠናል። ወደ ቀጣይ ጥያቄ እንለፍ። 14ተኛ ማንበብ እችላለሁ ለማለት የትኛውን የእንግሊዝኛ ንግግር እንጠቀማለን? ኤ አይ ካን ሪድ፣ ቢ አይ ዊል ሪድ፣ ሲ ኤ ኤንድ ቢ። መልሱ ኤ አይ ካን ሪድ። ቢ ላይ ያለው አይ ዊል ሪድ የሚለው አነባለሁ የሚል ትርጉም ይሰጠናል። 15ተኛ ጥያቄ መሄድ አልችልም ለማለት የትኛውን የእንግሊዝኛ ንግግር እንጠቀማለን? ኤ አይ ካን ጎ፣ ቢ አይ ካንት ጎ፣ ሲ አይ ዎንት ጎ። በደንብ አስተውሉ፣ ቀላል ነው። መልሳችን የሚሆነው ቢ አይ ካንት ጎ። ኤ ላይ ያለው አይ ካን ጎ የሚለው መሄድ እችላለሁ የሚል ትርጉም አለው። ሲ ላይ ያለው ደግሞ አይ ዎንት ጎ የሚለው አልሄድም የሚል ትርጉም አለው። 16ተኛ ጥያቄ እደውላለሁ ለማለት የትኛውን የእንግሊዝኛ ንግግር እንጠቀማለን? ኤ አይ ካን ኮል፣ ቢ አይ ዊል ኮል፣ ሲ አይ ሹድ ኮል። መልሱ ቢ አይ ዊል ኮል። ኤ ላይ ያለው አይ ካን ኮል የሚለው መደወል እችላለሁ። ሲ ላይ ያለው ደግሞ አይ ሹድ ኮል የሚለው መደወል አለብኝ። ቀጣይ ጥያቄ እንምጣ። 17ተኛ አላለቅስም ለማለት የትኛውን የእንግሊዝኛ ንግግር እንጠቀማለን? ኤ አይ ዊል ክራይ፣ ቢ አይ ካንት ክራይ፣ ሲ አይ ዎንት ክራይ። መልሱ የሚሆነው ሲ አይ ዎንት ክራይ። ኤ ላይ ያለው አይ ዊል ክራይ ስንል አለቅሳለሁ። ቢ ላይ አይ ካንት ክራይ ስንል ደግሞ ማልቀስ አልችልም። 18ኛ ጥያቄ ማቆም አለብኝ ለማለት የትኛውን የእንግሊዝኛ ንግግር እንጠቀማለን? ኤ አይ ዊል ስቶፕ፣ ቢ አይ ሹድ ስቶፕ፣ ሲ አይ ማይት ስቶፕ። መልሱ ቢ አይ ሹድ ስቶፕ። ኤ ላይ ያለው አይ ዊል ስቶፕ የሚለው አቆማለሁ የሚል ትርጉም አለው። ሲ ላይ ደግሞ አይ ማይት ስቶፕ ካልን ላቆም እችላለሁ። 19ኛ ጥያቄ መጠጣት የለብኝም ለማለት የትኛውን የእንግሊዝኛ ንግግር እንጠቀማለን? ኤ አይ ሹድ ድሪንክ፣ ቢ አይ ሹድንት ድሪንክ፣ ሲ ኤ ኤንድ ቢ። መልሱ ቢ አይ ሹድንት ድሪንክ። ኤ ላይ ያለው አይ ሹድ ድሪንክ ይላል፣ መጠጣት አለብኝ የሚል ትርጉም አለው። ቢ ላይ ደግሞ አይ ሹድንት ብለን የጀመርነው ስለዚህ አፍራሽ ስለሆነ መልሳችን ቢ ይሆናል። ጥያቄ ቁጥር 20 ግዴታ መክፈል አለብኝ ለማለት የትኛውን የእንግሊዝኛ ንግግር እንጠቀማለን? ኤ አይ ሹድ ፔይ፣ ቢ አይ መስት ፔይ፣ ሲ ኤ ኤንድ ቢ።
ይህንንም በደንብ አስተውሉ። መልሳችን የሚሆነው ቢ አይ መስት ፔይ። ኤ ላይ ያለው አይ ሹድ ፔይ ስንል መክፈል አለብኝ የሚል ትርጉም አለው። ነገር ግን ግዴታ አይደለም። ጥያቄው ላይ ግዴታ የሚል ነገር ስላለ መስት የሚለውን መጠቀም ይኖርብናል። የመጨረሻው ጥያቄ 21 ልመጣ እችላለሁ ለማለት የትኛውን የእንግሊዝኛ ንግግር እንጠቀማለን? ኤ አይ ሜይ ካም፣ ቢ አይ ማይት ካም፣ ሲ ኤ ኤንድ ቢ። መልሱ የሚሆነው ሲ ኤ ኤንድ ቢ። ሁለቱንም የነገሮች የመፈጠር እድል ለመናገር እንጠቀማቸዋለን። አይ ሜይ ካም ስንል ልመጣ እችላለሁ፣ አይ ማይት ካም ስንል ልመጣ እችላለሁ። ነገር ግን ሜይ የሚለውን ስንጠቀም የመምጣት እድላችን ከፍተኛ ይሆናል ማለት ነው። ጥያቄያችንን ጨርሰናል። ከ21 ስንት እንዳመጣችሁ ሁላችሁም እዚሁ ዩቲዩብ ኮሜንት ስር አሳውቁኝ። እንዲሁም ደግሞ የቪዲዮ ለብዙ ተማሪዎች እንዲደርስ ላይክ አድርጉ። በቀን 22 ትምህርት ላይ እንገናኛለን። እስከዛው ሰላም ቆዩልኝ። ባይ ባይ።